እነሆ ወደ መጀመሪያዋ ሴት ማንነት ዘልቀናል። በጣም ብዙ ጊዜ እያጋጠሙኝ ካሉና በጣም ስልችት ካሉ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው። ጭራሽ ሊመክሩኝም ይሞክራሉ። እንዲህ በማለት ምርርብ ላይ የምትናገሯ ቆንጅዬ ሴት ምስጢረ ስላሴ ታምራት ትባላለች። ከጣቢያችን ዘጋቢ ጋር በተጨዋወተችበት ሀፍታ ሁሉ ስሜን እንደምወደው ምኔንም አልወድ ትላለች። የአዲስ አበባ ልጅ ናት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገባት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና አንድ እንጀራ እንኳን በማይገዛ ብር ያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይህ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ እዚህና እዚያ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለሁ። ችግሮቹን ከስር መሰረቱ ችግሮቼ ናቸው። አብረው ነው የኖሩት። ማን ነው ለአዲስ አበባ ሰው አለውልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ምስጢረ ስላሴ ታምራት ከጣቢያችን ጋር በነበረ ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ትገልጻለች። ከዚያም በአሻም ቴሌቪዥን ዘጋቢ ሆና ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጠው የትኛውን ቦታ ብቀጠር የቱንም ያህል ትልቅ ብሆን የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ስል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸር እንዳይደለ አውቃለሁ ትላለች። በአንድ የፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን ጠቅላይ ሚኒስትር ሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው ሄደችበትን ኢሃፓን በጸሐፊነት ልታገለግል ተቀላቅለዋለች። ኢሃፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለ ሚካኤል፣ ሕይወት ተፈራ የተባሉ ትንታግ ሴቶች የጥንቱ ኢሃፓ ፍሬዎች ናቸው። ከሁሉ በላይ ግን የብርሃኑ ነጋ እህት የነበረችውን በቅጽል ስሟ ኮልት የምትባለውን ሳተና የኢሃፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ እጅ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢሃፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች። በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለው መርዙ አቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ ኢሃፓና ጸሐፊ ምስጢረ ስላሴ ታምራት የዚያ ተአምረኛ ትውልድ ወራሽ መሆኗ ነው። የልደቱ አያሌው ምህረቱ አድናቂ ትመስላለች። ብዙ ጊዜ ስለ ሰላማዊ ትግል አቀንቃኙ ልደቱ አያሌው ትጽፋለች። በግል እንደሚጻጻፉም ፍንጭ ትሰጣለች። ምስጢረ ስላሴ በሀያዎቹ አጋማሽ ያለች ሴት ፖለቲከኛ እንደመሆኗ ገና ብዙ የሚጠበቅባት ይመስላል። በዚሁ ለልምዷ ከጠቀሟት የኢሶዶፓዋን ራሄል ባፌን ማንነት እናስተዋውቃት። ታዋቂዋ ፖለቲከኛ ራሄል ባፌ ደፋር ተናጋሪ ተብለው ይሞገሳሉ። የዛሬ ዓመት ገደማ ጠቅላይ ሚኒስትር አብይ አህመድ ተቃዋሚ ፓርቲዎች አማራጭ ሀሳብ ከማቅረብ ይልቅ ከሳሽ ነበሩ ሲሉ በመውቀሳቸው ዶክተር ራሄል ተቆጥተው ነበር። ሴትዮዋ የጠቅላዩን ንግግር ዘለፋና ከእውነት የራቀ ሲሉ ነበር በጥብቅ የተቃወሙት። ፖለቲከኛዋ በወቅቱ ለአብይ በሰጡት ደፋር ምላሽ ተቃዋሚ ፓርቲዎች ሐሳብ ብቻ እንዳላቸው ብልጽግና ፓርቲ ደግሞ የፈለገውን ያደርግ ዘንድ ባንክም ታንክም ስልጣንም እንዳለው አንስተው ብስጭታቸውን መግለጻቸው ይታወሳል። ዶክተር ራሄል በፖለቲካ ብዙ ልምድ አካብተዋል። የህዝብ ድምፅ ለመሆን መስዋዕትነት በከፈሉበት በሰላማዊ ትግል ያምናሉ። የትጥቅ ትግል አድናቂ አይደሉም። የመጀመሪያ ዲግሪያቸውን ማናጅመንት፣ ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን፣ የዶክትሬት ዲግሪያቸውን ደግሞ በሊደርሺፕ ወይም በአመራርነት ትምህርት አግኝተዋል። ራሄል ባፌ ዛሬ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ኢሶዴፓ ምክትል ሰብሳቢ ናቸው። ዶክተር ራሄል ባፌ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢነት ለሁለት የሥራ ዘመን አገልግሏል። በሶስተኛ ደረጃ በሰሞነኛው የምርጫ ክርክር መድረክ ላይ ደምቃ ያየናት ሴት ፍጹም አሰፋ ደላ ትባላለች። ባለ ፒኤችዲ ናት። ዛሬ የኢትዮጵያ እድገት የሚተለምበትን እንደነ ፋሲካ ሲደልል ያሉ ዝነኛ ኢኮኖሚስቶች የመሩትን የ6 ኪሎን የፕላንና ልማት ሚኒስቴር በሚኒስትርነት ትመራዋለች። ፍጹም አሰፋ ደላ የአለታ ወንዶ ልጅ ናት። ሲዳማ ክልል ውስጥ ማለት ነው። ዶክተር ፍጹም አሰፋ ደላ ኢትዮጵያ ያሉኝ ከምትላቸው ሴት ኢኮኖሚስቶች፣ አካዳሚሽያንና ፖሊሲ ቀራጮች መካከል